ቤተሰብ ሰላም እንዴት ተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገን እኔ ደህና ነኝ ትላንትና ለብቻ ሲለቁ ነበር አብርሽም ለብቻ ኢንስታግራም ላይ ሩታም ኢንስታግራም ላይ ለብቻ ነገር ግን ጊዜ ያስፈልግናል ብሎ በሄዱበት እንግዲህ እንጃ መስናኛ ቦታ ሄዶ ነበሩ ግን ደግሞ የሆነ መልእክት ያስተላለፉ ነገር አሉ በቁምጣ ሄዱ በምናምን የማደም ቅበም በቁምጣ አይደለም በሚጃመም አትወጣም ሀቢቤ ለመስናነት የመጣና ለስራ የመጣ አይደለም ቤተሰቦችና ሩቲ እንግዲህ ከአብርሽ ጋር ፈታ ዘና እያለው ነው እዚህ ጋር ማለት ነውና እንዳያችሁት ግን ዛሬ ደግሞ ስንጠብቀው የነበረ ሰርፕራይዝ ትልቅ የግብዳ የማን ልበላችሁ የዱባይ ፎቅ የሚያክል ግብዳ ማለት ነው ሰርፕራይዝ አለ ስትሉ ነበር የታለ ታዲያ የታለ ስንጠብቀው ነው ዩቲዩብ ላይ ሲገባ እዚህ ጋር ሲገባ እዛ ጋር ሲገባ ደሞ አቢላ አየንዲዮ ኮንደሳሊ አቢቢ ካምቱ ዱባይ አቢቢ ቀልበ ሸሃይዳ አሮስ ጀወዛ ማይጀወዛ እናንተ እደ አቤላ ጀወዘ ጉድ አስቴር እንዴ አይኔ ነው ልጁ ትኬት ተቆርጦለት ምናምን ቢዛው አስቀራ ይመስልኛል ቀራ መሰለኝና ከዛም በኋላ ከቀረብኝ እኔ ሩቲና አብርሽ ዱባይ ሄዶ እየተስናኑ እኔ ለምን ይቀርብኛል ሰርግ እያለ ልጁ ከድ እንዳመጣ ራሱ አናቅም ዛሬ ግብዳ ሆነብኝ ለግብዳ እንዴ ሀቤላያ አንተ ፍቅረኛለህ ማለት ነው ጉድ ዛሬ እዚህ ዱባይ ላይ ያላችሁ ማለት ነው አንዱ አረብ ሀገር ያላችሁ አቤላ የምታፈቅረው ሰዎች ሴቶች ካላችሁ ዛሬ ፌንት መነቅላችሁ ነው እንግዲህ እኔ አላቅም እኔ የለውበትም አብርሽ ምን ነው ባለፈው ምን ሲለው ነበር ፍቅረኛ አለ ወይ ከኛ ጋር የምትሄደው አንድ ነገሮችን ትምህርት እንድትወስድ ነው ለኔላ ጊዜ ልምምድ እንዲሆንልና እያለው ነበርና እንግዲህ አቤላም እንደዛ ተለማምዶ ነው ይመስልኛል ዛሬ እንደው ፊቷ ራሱ ሳታሳየ ልጅቷን ቆጭ አረጋ ፍቅረኛውን ቆጭ አረጋ አቤላ ትላንትና የሱን አባትና እንዲው ደግሞ የአብርሽን አባት አምጥቶ ነበርና ዩቲዩብ ላይ ዛሬ ደግሞ የተለቀቀ እኔ ገርሞኛል ቤተሰቦች ያላሰብኩ ነገር የማሰርክ ነው ያቤላ ነው ወይስ የሩታ ነው ነገሩ ሰርጉ ተቀያየረብኝ እኮ እንደው ነገር እና አሸኛንም ወይ ማይዲው አይደለም የዛሬ አመት አቤላ የልጅ አባት እኔ እኮ ችግርበታለሁ ቤተሰቦች ተቀልዳላችሁ እና አቤላም ላገባ ነው እሰይ ላገባ ነው የዘንድሮ ሰርግ ደግሞ ምንድነው ዘንድሮ ደግሞ እናንተ ዘንድሮ ሰርጉ ምንድነው እንደዚህ በዛ አብሬን ነውና ረግጆ ለፋሲካ ላይ ያለው ሰርግማ ተውት በሰላም ነው ምንድነው ነገሩ ያልገባኝ ነገር ይሁን ለማንኛውም እንግዲህ ደስ ይላል ግን አብርሽና ሩታ ስንጠብቀው ነበር ማልተለቀቀም እንግዲህ ገና ያለቀቃል ይሁን አላቅም እንጠብቃለን አቤላም እንግዲህ ቁጭ አድርጎልናል ፍቅረኛውን ይዞ መጥቷል እንደተጋባ ምናምን እየሰራ እንግዲህ እናያለን